ሰላም ተመልካቾቼ እንዴት ናችሁ? ዛሬ አዲሶቹን የሳምሰንግ ጋላክሲ S26 ተከታታይ ስልኮች ዋጋቸውን እንዲሁም ደግሞ ኢትዮጵያ ውስጥ ከረንትሊ ያለውን አፕዴትድ የሆነውን ዋጋ ነው የምነግራችሁ። ከዛ ባለፈ ደግሞ አንዳንድ ፊቸሮቹን መገለጫዎቹን የምነግራችሁ ይሆናል። እስከመጨረሻው መከታተል እንዳትረሱ። ቪዲዮውን ሰብስክራይብ በማድረግ ጀምሩ። ስልኮች ብቻ አይደለም ሌሎች ኤሌክትሮኒክሶችን እንደዚሁ መግዛት የምትፈልጉ ከሆነ ያው አማራጫችሁን እንዲሁም ደግሞ አሁን ላይ ያላቸውን ዋጋ ለማወቅ ከፈለጋችሁ ይሄ ትክክለኛው የዩቲዩብ ቻናል ነው ማለት ነው። በዚህ ቪዲዮ ላይ መግቢያው ላይ እንደገለጽኩላችሁ የሳምሰንግ ጋላክሲ S26ን እናያለን ማለት ነው። አሁን ከረንትሊ እንደምታዩት ኢትዮጵያ ውስጥ እየተሸጠ ያለ ስልክ ነው። በመጀመሪያ የምናገኘው መደበኛው የሳምሰንግ ጋላክሲ S26 ነው። ይሄ ስልክ 6.3 ኢንች ስክሪን ያለው ሲሆን ዘንድሮ ዝቅተኛው ሚሞሪ የሚባለው ከ256 ጂቢ ጀምሮ ነው ያለው ማለት ነው። ስቶሬጁ ከዛ በታች አይኖርም ማለት ነው። እንዲሁም ደግሞ ይሄ ስልክ በ12 ጂቢ ራም የታጀበ ስልክ ነው። እንዲሁም ደግሞ ባትሪው 4300 ሚሊ አምፒር አቅም አለው። ከዛ ባለፈ ደግሞ ከ25 በ300 ሚሊ አምፒር ጨምሯል ማለት ነው ከዚህ በፊት ከነበረው ስልክ ማለት ነው። ስለዚህ ይሄ ስልክ ወይም ደግሞ መደበኛው የሳምሰንግ ጋላክሲ S26 አሁን ገበያ ላይ ከ135,000 እስከ 150,000 ብር ይሸጣል ማለት ነው። ስለዚህ በእነዚህ በሁለቱ ሬንጅ ውስጥ ታገኙታላችሁ። ይሄንን ስፔክ በዚህ ስፔክ እና ይሄንን ስልክ በዚህ ፕራይስ ታገኙታላችሁ። ቀጥሎ የሳምሰንግ ጋላክሲ S26 ፕላስ ነው። ይሄ ስልክ ሰፋ ያለ ባለ 6.7 ኢንች ስክሪን ሳይዝ ያለው ነው። እንዲሁም ደግሞ ከቅድሙ ባትሪው ሞር የተሻለ አቅም ያለው ነው። ዳት ኢዝ የቅድሙ 4300 ነው። ይሄኛው ደግሞ 4900 ሚሊ አምፒር ባትሪ ያለው ልክ እንደ መደበኛው ስልክ ይሄም ሞዴል በ12 ጂቢ የሚመጣ ሲሆን ሁለት ሚሞሪ አማራጮች አሉት። አንደኛው 12 ጂቢ ራም በ256 ጂቢ ሚሞሪ አማራጭ አለው። ይሄንን ስልክ መግዛት ከፈለጋችሁ ከ175,000 እስከ 185,000 ብር እየተሸጠ ይገኛል ገበያ ላይ። በዛ ሬንጅ ካገኛችሁ ኢትስ ጉድ ፕራይስ፣ ስለዚህ ግዙት። ከዚህ ባለፈ ደግሞ ራሱ ሳምሰንግ ጋላክሲ S26 ፕላስ በ512 ጂቢ ማለትም በ12 ጂቢ ራም እና በ512 ጂቢ ሚሞሪ ከ195,000 እስከ 210,000 ብር አካባቢ እየተሸጠ ይገኛል ማለት ነው። ስለዚህ ሳምሰንግ S26 ፕላስን መግዛት ከፈለጋችሁ በእንደዚህ አይነት ስፔክ ታገኙታላችሁ ማለት ነው። በመጨረሻም የሁሉም የበላይ የሆነው የሳምሰንግ ጋላክሲ S26 አልትራ ነው። ይህ ስልክ ባለ 200 ሜጋ ፒክስል ሲሆን ጀርባው ካሜራው ማለት ነው። እንዲሁም ደግሞ አፕሬቸሩ እስከ 1.4 መክፈት ይችላል ማለት ነው። አዲስ ባለ 50 ሜጋ ፒክስል ወይም ደግሞ 5 ታይምስ ወይም ደግሞ 5 እጥፍ ኦፕቲካል ዙም ያለው ሲሆን የዚህ ስልክ ዋጋ እንደ ራምና እንደ ሚሞሪ መጠኑ ይለያያል። እንደ ቀደሙ እንደ ጋላክሲ S26 ፕላስ ማለት ነው። ይሄ ሳምሰንግ ጋላክሲ S26 አልትራ በ12 ጂቢ ከ256 ጂቢ ሚሞሪ ጋር ከ225,000 እስከ 245,000 ብር አሁን ላይ እየተሸጠ ይገኛል። እንዲሁም ደግሞ ሳምሰንግ ጋላክሲ S26 አልትራ 16 ጂቢ ራም ከ512 ጂቢ ወይም ደግሞ ከ1 ቴራ ሚሞሪ ጋር ይህ ከፍተኛው ሞዴል እስከ 315,000 ብር ሊሸጥ ይችላል ማለት ነው። የፕራይስ ሬንጁ ይሄንን ይመስላል ነው። የፕራይስ ሬንጁን ካወቃችሁ እንደው S26ን ከመግዛት ይልቅ S25ን ልግዛ ብላችሁ የምታስቡ ከሆነ አጌን ቪዲዮ ሰራላችኋለሁ በኋላ ላይ የS25ን ወይም ደግሞ ፕሪቪየስ ቨርዥኖችን አሁን ከረንትሊ ያላቸውን ዋጋዎች የምነግራችሁ ይሆናል። ነገር ግን ትንሽ ለማነጻጸር ያህል S26 እና S25ን እናነጻጽራለን ማለት ነው። ስለዚህ አዲሱ የS26 ካለፈው ዓመት ማለትም ከS25 በብዙ መልኩ ተሻሽሏል። አንደኛውና ትልቁ ለውጥ የሚባለው ፕራይቬሲ ዲስፕሌይ የተባለው ቴክኖሎጂ ነው። እንደምታውቁት ይህ ቴክኖሎጂ ድሮ የምናውቀው ፕራይቬሲ ስክሪን ወይም ደግሞ ግላስ ስታስገጥሙ ሰዎች ከጎን ሆነው ስክሪናችሁን ማየት አይችሉ ማለት ነው። ይሄ ቴክኖሎጂ ከጎን ለሚያየው ሰው ስክሪኑ ጨለማ ሆኖ እንዲታይ በማድረግ የግል መረጃችሁ እንዳይሰረቅ ይከላከላል ማለት ነው። እንዲሁም ደግሞ በባትሪ በኩልም የS26 አልትራ ሞዴል አሁን በ60 ዋት እጅግ ፈጣን በሆነ መንገድ ቻርጅ ያደርጋል ማለት ነው። ይሄ ማለት ነው በ30 ደቂቃ ውስጥ ስልኩን ከ75% መሙላት ይችላል። ከ0 ወደ 75 መሙላት ይችላል ማለት ነው። በተጨማሪም የስናፕ ድራገን 8 ኤላይት ጄን 5
ቺፕሴት ከኤስ26 በ20% የላቀ እጥፍ የተሻለ ቅዝቃዜ ይሰጣል ማለት ነው። ሶ በካሜራ ረገድም የኤስ26 አልትራ ዋና ካሜራ ብርሃን የመሳብ አቅሙ በ47 ከበፊቱ በ47% ጨምሯል ማለት ነው። ሶ ከዚህ ባለፈ ደግሞ በአርቲፊሻል ኢንተለጀንስ በኩል ደግሞ ናው ነጅ የተባለ አዲስ የኤአይ አገልግሎትም ተጨምሮበታል። ይህ እናንተ ሳትጠቀሙት እንደ ሁኔታው ጠቃሚ መረጃዎችን በራሱ ጊዜ የሚጠቁም ነው ማለት ነው። ሶ በአጠቃላይ የዘንድሮ የሳምሰንግ በዲዛይንም ረገድ ይበልጥ ክብ ወይም ደግሞ ኮርነሮቹ ላይ ራውንድ እና ለመያዝ አመቺ ሆኖ ተሰርቷል። ሶ እናንተም ከዚህ ስልኮች የትኛውን ትመርጣላችሁ? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው